ጌዲዮን ዳንኤል ወጣት ድምፃዊ ነው። አምሮን ሳተ፣ ጎዳና ተዳዳሪ ሆነ፣ ሰው የለም ወይ ብዙ ተባለ። ጌዲዮን ዳንኤል ተወዳጁ ወጣት ድምፃዊ ለመላው የሙዚቃ አፍቃሪያን በሰጣቸው 2 አልበሞች እጅግ ይታወቃሉ። እስኪ ለትዝታ ከሥራዎቹ ትንሽ እንይለት። بدرس دعنا تعرفين تملش فكري ጌዲዮን ዳንኤል ከጥቂት ጊዜ ወዲህ ግን ሕይወት አልተስተካከለችለትም። በአዲስ አበባ ጎዳናዎች ላይ ብቻውን እያወራ ይታያል። ቤት የለውም። ሕይወቱ አጣብቂኝ ውስጥ ገብታለች። ብዙ ፈተናዎች አጋጥመውታል። በተለይ ትንሽ ህመም ስናይ ሰውየውን ወደ ጤንነት እንዲመጣ ከማድረግ ይልቅ የምናባብስ ብዙዎች አለን። ጌዲዮን ዳንኤል አሁን ያለበት ሁኔታ እንዴት ነው? የወዳጆቹን የመላ ሙዚቃ አፍቃሪዎቹን እርዳታም ይሻል። የሰይፉ በኢቢኤስ እንግዳ ነው። ጌዲዮን ዳንኤል ወደ መድረኩ። እንኳን አደረሰን። አረፍ በል ጌዲ፣ እንዴት ነህ? አለን ሰላም ነው ይመስገን። የሚባሉት ነገሮች ተሰማቸዋለሁ ብዬ አስባለሁና እስኪ ስለ ራስ ንገረኝ። መጀመሪያ ጎዳና ላይ ነው ያለው? ሰይፍዬ፣ እንዲህ ነው ብዬ መናገር ይከብደኛል። ግን ያው የተባለውን ነገር እኔ አልነበርኩም። ስልኬን ኦፍ አድርጌ ስልኬን አጠፋፍቼ ነበር ተነስቼ ሄድኩት እኔ እና የሆኑ ከዛ የሚያውቁኝ ሰዎች ከውጭ ሀገር ለሆነ ልጅ ትደውልና አንድ ልጅ ጌዲዮን እንደዚህ ሆኗል ምናምን ብላ እንትን ትላለች። ልጁ ለኔ ለመንገር ያፍራል እና እኔ ደግሞ በቃ አንዳንዴ ምን አለ መሰለ ሰው ላይ ይወጣል ዳውን ሊወርድ ይችላል። ግን ያንን ለሰራው ስራ ክሬዲት መስጠት ነው መቻል አለብን። እኔ አሁን ትልቁ ነገር ምንድነው? ለምሳሌ የተለያዩ ነገሮች ይነሳሉ። ቅድም አንተም ብለዋል፣ ማግኘት አለ፣ ማጣት አለ፣ ጤና መሆን አለ፣ መታመም አለ። ትክክል። ምናልባት አንተ በዛ ውስጥ እያለፍክ ሊሆን ይችላልና አንዳንድ ነገሮችን ምናልባት ሰዎች ትላንት ያረከውን ነገር ዛሬ ነግሮሃል ብዬ አስባለሁና እነዛ ነገሮች አሁን አረካቸው ጎዳና ላይ የምታደርጋቸውን ነገሮች በተመለከተ ጧት ላይ የምትሰማቸው ነገሮች አሉ ብዬ አስባለሁ። እና ምንድነው እንደዚህ አይነት ነገር ውስጥ የሚከተህ ነገር ምንድነው? ባይዘው እኔ ይሄ ነገር የመጣብኝ ከዛ ከሁለተኛ አልበሜን ካወጣው በኋላ ነው። እኔ በጣም ብዙ ነገር እንትን የመጣብኝ እና አላቀውም ነበር። ብዙ ማለት የሆነ ነገር ደርሶብኝ ነበር እና ግን ምን ያደርጋል ያው በአምላክ ፍቃድ ሁሉም ነገር ሆነ። ያው ደግሞ ያለውን ነገር ለማስተካከል እየሰራሁም ጥሩ ነገር ያረኩኝም እንዳለ ሀፕን ይገጥመኛል። የሆነ መሰናክል ይገጥመኛል። በቃ ኢቭን እኔ እንዲህ ብዬ መናገር በጣም ይከብደኛል። የተለያዩ ፈተናዎች አጋጥሙ በጣም ነው የምፈተነው እና በምፈተንበት ወቅት ደግሞ እኔ ብቻ ለምንድን ነው የምፈተነው ነው የምለው። ማለት በጣም በዛብኝ ነው የምሬን ነው የምናገረው። ይሄ ነገር ምናልባት ባህሪን ቀይሮት ይሆን? ምክንያቱም አሁን ባህሪን የሙዚቃ ስራ ስታቀርብ ተጣልተህ መጣ፣ እዚህም ደግሞ ሀረር መሶብ መጣላትን ሰማውና እንዲህ አይነት ነገር ይሄ ከጀርባ ያለው አይቀናኝም የሚለው ስሜት ጠቡስ ከቶኛል ብለህ አታስብም? ባይዘው ሰይፊ ባህሪን የሄድን ጊዜ ባህሪን አሁን መስከረም ላይ የሄድኩኝ ጊዜ ጥሩ ስራ ነበረ እየሰራውኝ የነበረው። ጥሩ ስራ በመሰራበት ሰዓት እኔ ደግሞ መጨነቅ አልችልም፣ ጭንቀት አለብኝ። ጭንቀት ስለነበረብኝ ነው። እንደውም ባለቤቱም በጣም እግዚአብሔር ያክብረው በዚህ አጋጣሚ በጣም ጥሩ ሰው ነው። ኢቭን በጣም ተደስቶ ነበር የመጣሁት ስመጣ። ያው ግን እኔ እንድመጨናነቅ ምናምን በቃ ከጊዜ በኋላ የመጣብኝ ጭንቀት አልችልም እና በዛ ምክንያት ነው ከዛም ልመጣ የቻልኩት። የሀረር መሶብም ደግሞ አንዴ ከባሹ ጋር ያው
ጥሩ ሰው ባሹም ግን በሆነ እኔ አሁን እንደ ወንድም ልምከር ብዙ ጊዜ አሁን ለምሳሌ እኔ ወደ ኋላ ተመልሼ አንድ ያለፍኩበትን ዘመን ያስታውሰኛል ያንተ ህይወት በአንድ ወቅት ቤት እንኳን አልነበረኝም በጣም ሱስ ውስጥ ነበርኩኝ ማላረገው ነገር የለም ጫት በጣም ከመውደድ የተነሳ እውነቴን ነው የምነግራችሁ ዛሬ እየቃምኩ ለነገ ያስቀምጥ ነበር ከዛ በኋላ ግን ያንን ነገር ያቆምኩበት አጋጣሚ አለ ህይወት እንዲስተካከል ከፈለክ የማይስማማህን ነገር አለ ማድረግ ለምሳሌ ከጫት ጋር በተገናኘ እኔ ታረጋለህ እያልኩ አይደለም ከመጠጥ ጋር በተገናኘ ታረጋለህ እያልኩ አይደለም ግን የምሰማቸው ነገሮች ከዛ አንፃር ስለሆኑ ራስህን ለማስተካከል ምን ያህል ተዘጋጅተሃል በጣም ዝግጁ ነኝ እንደው ሰይፊ አሁን ስለዚህ ስለ ቤት ካነሳህ ጋር እንደው ማለት እኔ ብዙ ነገር አለፈኝ እያልኩኝ የማስበውን ነገር አሁን በጣም የሚቆጨኝላ ነገር 60-40 ሙሉት እንኳን እሱ እንኳን አልፎኛል በእውነት ላይ በማጣት እና በጣም እሱን እንኳን በአንድ ወቅት መኪና ነበረ በጣም ደስ የምትል ልጅ በቃ ይሄ ማለት ሰው ሁሉ አንተን ለማሰራት የሚፈልግ አይነት ልጅ ነበር የሆነ ጊዜ ላይ ነው እንዲህ በቃ ነገሮች የተቀየሩትና ምንድናቸው እኔ ከሆነ ጊዜ በኋላ እኔ ነገር ማቀው ነገር የለም እኔ ምን ምንም አላቅም በጣም ፈተን ነበር በጣም ነው የተፈተንኩት ባይዘው ግን በቃ እንደዚህ ብለህ የምታማክረው ሰው ብታጣም ግን ሄደህ የምታማክረው ማንን ነው ፈጣሪን ነው አምላኬን እጄ አማክረዋለሁ አምላኬ ደግሞ የሆነ ነገር ያረግልኛል እግዚአብሔር የተመሰገነ ያው አሁን ጸበል ነው ያለው ስትመለስ አንዳንድ ደግ ኢትዮጵያውያን እንዳስጠጉ ሰምቻለሁ እነሱ እንደሚተባበሩ ሁሉ ሰምቻለሁና ጌዲዮን ከጸበል መልስ ወደ ሙዚቃው ይገባና ሌላ ነገር የመስራት ሐሳብ አለ ወይንስ የህይወት ሌላ አቅጣጫ ለመፈለግ አሰብክ አዎ እኔ አሁን በካሴት ሰራለሁ ማለት ካሴት የጀመርኩትም ካሴት አለ እሱንም እጨርሳለሁ እንደገና ደግሞ ያው ከሮባ ጋርም የሰራሁት ነገር ነበር ያው እሱንም ነገር እንትን አስተካክላለሁ ያው እንደገና ደግሞ ልክ በቃ እንደተወለደ ልጅ የሆነ ነገር ይዤ መምጣት አለብኝ ብዬ በጣም እንትን ብያለሁ ያው የህዝቡ ድጋፍና የህዝቡ ሞራል የህዝቡ እርዳታ ያስፈልገኛል አሁን ወዳጆች ማለት በጥሩ ጊዜ አብረው የነበሩ ሰዎች በአጠቃላይ እንዲተባበሩም ትፈልጋለህ ምክንያቱም ቅድም ብለዋል ማግኘት አለ ማጣት አለ አሁን ያለህበት ደረጃ ያው እርዳታ የሚያስፈልግህ ጊዜ ነው እና ምን ማለት ትፈልጋለህ አሁን ምክንያቱም የኔ ቴሌቪዥን ፕሮግራም እየተመለከቱ ነው የሙያ አጋሮች አሉ አዝናቂዎች አሉ ምን አይነት ነገሮችን ትፈልጋለህ ከህዝቡ ምን አይነት ሰፖርት ያው ህዝቡን የምፈልገው አንደኛ ያው ያለውበትን ነገር አውቀው እንዲ ነው ብዬ መናገር ለኔ ከብደኛል ግን ያለውበትን ነገር አውቀው ያለው ማለት መስራት እንደምችል ልጅ ስለሆንኩኝ በቃ ሞራሌ እንዳይነካ አትሊስት ጓደኞቼም ሁሉም ሰው ያለውን ነገር አውቀው መስራት እንድችል ማድረግ አለባቸው አሁን ጥሩነቱ ምንድነው ልክ ያንተን መቸገር እዚህ ደረጃ ላይ መድረስ ሲሰሙ ሶስቱ አቀናባሪዎች ያው በዚህ አጋጣሚ ቤትም ባላችሁትና እዚህ ባላችሁት ተመልካቾች ስም አመሰግናለሁ አበጋዝ ክብሮ ቅሾታ ኤልያስ መልካና ካሙዙ ስራዎችህን ተከፋፍለው ሊሰሩልህ ታደለ ሮባ ፕሮዲዩስ ሊያረጋው በዚህ አጋጣሚ ቃል ገብተውልሃል ሌላ ነገር ነው ከዛውጪ እንግዲህ በዙሪያ ሰው ያስፈልጋል ብዬ አስባለሁ ሌላው ደግሞ ምናልባት የኛም ባህሪ ላይ የኛ ሁላችንም ላይሆን ይችላል ትንሽዬ ነገር ሲያጋጥም ያችን ነገር የማባባስ እንጂ የማቃናት ስራ ብዙ ጊዜ አንሰራ እኔን ራሱ አጋጥሞኛል አንዳንዴ ሐሳብ ላይ ሆናችሁ ስትሉ ወይ ዓለም እናቴ ጋር ደውለው ዓለም አይየንም ኮፈርቼ ነበር ይኸውልሽ ብቻውን እያወራ ነው ይኸውልሽ ታይበዩ ስራ በስቶበታል እኔ ይኸውልሽ በዚሁ ከቀጠለ ብለው የሚናገሩት ነገር አለና አንዳንዴ የሆነ ጫፍ ስናገኝ ያኛውን ነገር የማቃናት ስራ ብንሰራ ጥሩ ነው አንተ ብዙ ነገር ሊያጋጥም ይችላል አሁን እንደ ሚዲያ ይሄ ሆኗል ብለን ላንናገር እንችላለን የተሰበረ ልብ ነው ያለ
በአንድ ወቅት ከነበረው ከፍታ ከነበርክበት ከፍታ ዝቅ ብለሃል። ያ ማለት ግን በቃ በህይወት ላይ ይሄ መጨረሻ ነው ብሎ የሚወሰድ ነገር ላይሆን ይችላል። ከሰራህ ነገም የበፊቱን ጌዲዮን የማታመጣበት ነገር የለም አይደል እንዴ? እና የውስጥህን ዋናው ምንድነው እችላለሁ ማለት ነው። እንደውም አንድ ነጠላ ዜማ ነበር አላበድኩም የሚል እስኪ አንጎራጉልኝ። እንዴት ነው? ያመመኝ በሷ ነው እንዴት በወዳት ነው ያየሁትን መዓት ችያለሁኝ እውነት ያመመኝ በሷ ነው እንዴት 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 በወዳት ነው እኔማ ኪሴ ልቤን ፈትሼ ዝር የሚል ሳጣ ለነፍሴ የሰው ልጅ ሊሆናለው ወደ ቀራኒው አየ መንፈሴ ወንድነት ያሳዝናል ግራ ቀኝ አያይም አፍቅሮ የኔስ ጉድ ነው ባንቺ ምን ያላየሁት አለ ዘንድሮ ስንት ያየችው ነፍሴ ሳትቆም ለአባቷ ላንቺ ሲላት ለቧ ቀጣለ ሐሞቷ ይህ ይመጣል ብሎ ኪዳኑን አርክሶ ወረታለው ገላሽ ይሄዳል አፍርሶ አውቃለሁ አሳዝናለሁ እኔ አውቃለሁ አሳዝናለሁ አውቃለሁ አሳዝናለሁ እኔ አውቃለሁ አሳዝናለሁ ምን ጥርጥራለሁ ነፍሴ እስኪወጣ የምር ወድሻለሁ ግን ሰው እንደሚለው ጨርቄን ጥዬ አላበድኩም አለው ምክንያቱም የጌዲዮን ላይፍ የተወሰነ ቦታ ላይ ገርገጭ ያለው ከፍቅር ጋር በተገናኘ ነው። የሆነች ልጅ አበደ በቃ የሚባል ነገር ሰማለሁ። እውነት ነው? ማን ናት? እንዲህ ያው ሞዳት ልጅ እኮ ማንንም ያውቃታል። ማን ናት? እሙ። አዎ እሙ አይኔ ለሷ ነው። አዎ ከሷ ጋር መለያየት አሁን አሜሪካ እንዳለች ይሰማኛል። ከሷ ጋር መለያየትህ የባዶነት ስሜት እንዲሰማ ያደርጋል? በጣም ሳይድ ኢፌክት ብዙ በቃ እሷን ካጣው በኋላ በጣም ብዙ ነገር ደርሶብኛል ማለት የመረጋጋቱ ነገርም የጠፋው ምንም ነገር በቃ እሷን የሚተካ ምንም ጠፋ ምንም ውስጥ የለም በደንብ ቼክ አየህ በጣም ደስ ያለ ነገር ለመስራት ያለ መንፈስ ነው ሌላው ስታወራኝ በጣም ከልብ ውስጥን የሚነካ ነገር አለ ነገን ለማስተካከል ዛሬ ዝግጁ ነህ ምናልባት ዛሬ ማጣቱ ነገር ነገ አለማግኘት ማለት አይደለምና ለዛ ምሳሌያችን እንደምትሆን ተስፋ አለኝ ምን አለ መሰለ ሰይፍዬ በኔ መማር አለባቸው ወጣቱም ቢሆን አርቲስቱም ቢሆን እኔ በደረሰብኝ ነገር እኔ ማለት እኔ በገጠመኝ ነገሮች ማንንም ሰው መማር አለበት ለምን ነገ ማንንም ሰው እንደዚህ አይነት ነገር ሊደርስበት ይችላል ማንንም ሰው ሊያጣ ይችላል ማንንም ሰው በቃ ዝናም ቢሆን ሊቀንስ ይችላል እንትን ሊጠፋል ምንም ነገር እንትን ይላል ግን መማር አለብን ካሁኑ ምን ማድረግ አለብን ምንም ነገር ሲያጋጥም ደግሞ በዛ ተደናግጦ ግራ ከመጋባት ያንን ነገር ያን ችግር እንዴት ተቋቋመውና አልፈዋል የሚለው ማሰብ እንደገና ደግሞ ያው ጥሩ ሰዎች አሉ አርቲስቱም በጣም እግዚአብሔር ያክብራቸው በጣም እናንተም ሰይፉ በጣም በእውነት ለህልው እኔ በህዝብ ፊት ማመሰግን በጣም መልካም ነገር ነው ያደረከው ነገር ኢቭን አስፈልገኸኝ የሆነ ነገር ስልኬም ጠፍቶ የሆነ ነገር እንትን ኢቭን የሆነ ነገር እንኳን በሆን ገባ አስፈልገኸኝ እንደዚህ ብለህ እንኳን እንትን አልከው ነገር በእውነት ለህልው በጣም ነው ማመሰግነው እኔ ምን አሰብኩኝ ዝና በጣም በገነነበት ሰዓት የተነሳውን አንድ ፎቶ አሳጥቤልሃለሁ እሱን እንግዲህ አሁን ወዳጆች ቤት እንዳለ ይሰማኛል እሱን ግድግዳ ላይ ያያየው ሁሉ ጊዜ ስታየው ነገን የተሻለ ለማድረግ እንድትሞክር ያንን ጌዲዮን ለመመለስ እንድትጥር ለማድረግ ነው ፕሮዲዩሰሮች የባካችሁ ፎቶ ተዘጋጅቷል ይሄ እንግዲህ ቆይ ፎቶ ነው በጣም የልጅነት ፎቶ ነው ታዩታላችሁ እስኪ መሀል ላይና ለሱ እንዳታሳዩ ለነሱ ግን ምን ያህል እንደሚያምር ይሄ ልጅ
ያው እንግዲህ ደጋግ ሰዎች አይጥፉ ዋው አርቲስት ጌዲዮን ዳንኤል እንግዲህ ብዙ ሰዎችን አሁን ባለችው አጭር ጊዜ ማሰባሰብ አልተቻለም ግን ጥሩ ደጋግ ሰዎች አሉ መረዳት ካለብን ብዙ ችግር አለብን አይደል ግን አንዳንዴ ሚዲያ ወደዚህ ወጣ አድርጎ አንዱን የሆነ ነገር ሲያደርግ ይሄ ልጅ ነገር ሲቋቋም ሌላ ሰው ደግሞ መርዳት ሲችል ደግነቱን ማብዛት ይቻላል ብለን እናስባለን ከባል ጋር በተገናኘ ነው ማመስገን ስላለብኝ ነው አርቲስቶችን በማገዝ ይታወቃል አሜሪካን ዱከም ሬስቶራንት እዚህ ደግሞ የክለብ ኤችቶ ባለቤት አቶ ተፈራ 30,000 ብር አርቲስት ጎሳዬ ተስፋዬ 20,000 ብር አንድ ሰው ደግሞ ስሜ አይጠቀስ ግድ የለም ያሉ እንዲሁ ምስጋና ይድረሳቸው 30,000 ብር ስኪለስ ጆለሪ ይባላል ያለው መድኃኒዓለም ሞል ላይ ነው አዎ የ10,000 ብር ስጦታ አበርክቷል እነሱ እና ፒራሚድ ሪዞርት የዚህም የመዝናኛ ዝግጅት የክብር ስፖንሰር ነው 10,000 ብር ሰጥተውታል ይሄ ማለት እንግዲህ ምንም ነው ላንተ ከዚህም በላይ ገባ ነበር ጌዲ ጠንከር በል ምንድነው ቢያንስ የጎዳናውን ስሜት እናውጣው ከዛ በኋላ ያሉትን ነገሮች ደግሞ ስራ ለመስራት ለመሯሯጫ እናድርገው ትላንት የተበላሸው ትላንት ዛሬ ጥሩ ይሆናል ምስጋና ካለ በጣም ነው ማመሰግነው በጣም አመሰግናለሁ ሰይፍዬ በጣም እንጃ በጣም ነው ማመሰግነው በእውነት ለሃለው እንዲሁም ይሄንን ሁሉ ነገር ላረጉልኝ እንዳለ ለጎሳይም ለሁሉም በእግዚአብሔር ስም በጣም አመሰግናቸዋለሁ ሁላችሁም እጅ በእጅ ፍቅር እንዲደረጅ እናስረክበዋ አሁን በዚህ ሰው ሁሉ ፊት ቃል የምትገባው ጥሩ ነገር ጥሩ ለማድረግ ነው ባንተ ችግር የሚመጡ ባንተ ስተት የሚመጡ ችግሮች ካሉ እነሱን ለማቃናት መጣር ነው ነገ ጌዲ ዳንኤል አሪፍ አልበም ይዞ ይመጣል መላው ሙዚቃ አፍቃሪዎች ደግሞ አንተን በመግዛትና በማድመጥ ይተባበሩሃል አይዞን ክቡራትና ክቡራን ከዚህ በማስከተል ራሱ ጌዲዮን ዳንኤል የዜማው መጣሪያ እሙ የሚወዳት ልጅ ነች እሙ አሁንም ከልቧ አልወጣች Sachale dameleng Fukre anchino no lane adaleng Amuyaine yene yene muyaine Let's ፀሐይ ወጣች ተቃርጋው ጾራባን ነፍስሽ ለኔም ብርሃን ሰጠ እሷን ተካች ሰራባን ድምቀቴንስ ለማለዳ የንጋት ጎይ ጠዋት እንከኔንም የማይብስ ሁልጊዜ መስተዋት አንቺን ሰጥቶ ደገፈኝ በክንዶችሽ አቀፈኝ ምን ጸጋለን ከዚህስ በላይ ሰላም ወርዷል መንፈስ ላይ ሙያይኔ አይኔ ሙያይኔ ሙያይኔ አይኔ ሲኔ ሙያይኔ አይኔ ሙያይኔ ሙያይኔ አይኔ ሲኔ ሙያይኔ
ካንቺ በቀር እኔስ ላይኔ ማሳረፊያ ሆነሽኛል መከታዬ የሐሳቤ ማሳለፊያ ይመስገነው ፈጣሪ ኑሬ አብቅቶሻል አንቺን መልካም አርጎ ሰርቶ እኔው ብርሃን አድርጎሻል ስልሽ አይኔ ወጋገን ሁሌም ቢሆን አንድ ያርገን በምን ልክፈል የሱን ዋጋ ያኑርልኝ የኔን ጸጋ እሙዬ አይኔ አይኔ እሙዬ አይኔ እሙዬ አይኔ አይኔ አንቺ የኔ እሙዬ አይኔ አይኔ እሙዬ አይኔ እሙዬ አይኔ አይኔ አንቺ የኔ እሙዬ አይኔ አይኔ እሙዬ አይኔ እሙዬ አይኔ አይኔ አንቺ የኔ እሺ የዚህ ሳምንት ሰይፉ በኢቢኤስን ይመስል ነበር በሚቀጥለው ሳምንት በሌላ ሪፍ የበዓል ዝግጅት እስከንገናኝ ባይ ባይ ቻው